ጥቅሙ እንብዛም ነው ብዬ ከማስበው ነገር ኦቨርታይም ግን ጥቅም እንዳለው ከተረዷቸው ነገሮች ውስጥ መካከል አንዱ ፊትን ማሳጅ ማድረግ ነው። ፊትን ማሳጅ ማድረግ ለውበት ዋነኛው መሳሪያ ነው ብዬ ፐርሰናሊ አምናለሁ። ፊትን ማሳጅ ማድረግ በጣም ብዙ ጥቅሞች አሉት። ከነዛም ውስጥ ፊታችን ላይ ብለድ ሰርኩሌሽናችን ኢምፕሩቭ እንዲያደርግ ያደርገዋል። ፊታችንን እንዲያበራ ጤናማ መልክንም ይሰጠናል። ማሳጅ በምናደርግበት ጊዜ ደግሞ ጡንቻዎቻችን እንዲዝናኑ ያደርጋል። እብጠትም ካለ እሱንም ይቀንስልናል። ሌላኛው ደግሞ ቆዳችን ቲክ እንዲሆን ያደርገዋል። ይሄ ማለት ካለ እድሜ የሚመጣ የፊትን መውደቅ ይከላከልልናል። የቆዳ መጨማደድ መስመሮችንም ኢምፕሩቭ እንድናደርግ በጣም ይረዳናል። ሌላኛው ደግሞ ማሳጅ በምናደርግበት ጊዜ ነርቮቻችን ሪላክስ ያደርጋሉ። ይሄ ደግሞ ከአይምሯችን ጭንቀትን ለማስወገድ አይምሯችንን ለማረጋጋት በጣም ይረዳናል። መጀመሪያ ፊታችንን እንደዚህ አድርገን በደንብ ቅባት እናጠግበዋለን። እኔ የተቀባሁትኝ ካስትር ኦይልና ሺያ በትር እንደባልቄ ነው። ማንኛውንም አይነት ቅባት መቀባት ይቻላል አስሎንጋስ ለፊታችሁ የሚስማማ ከሆነ እና በደንብ ሞይስቸራይዝድ የሚያደርገው ከሆነ። ፊቴን ማሳጅ ማድረግ የምጀምረው እንደምታዩት ከአንገቴ ነው። ከጆሮዬ ወደ ታች እያደረግኩኝ አንገቴን ማሳጅ አድርጓለሁ። ይሄ የሚጠቅመን ሊምፋቲክ ድሬኔጅን አክቲቬት እንድናደርግ ይጠቅመናል። ሊምፍ ማለት በሰውነታችን የሚገኝ ውሃ ማለት ነው። ይሄ ውሃ ቶክሲክ ነገሮችን አብዞርብ ያደርጋል። ውሃዎችን አብዞርብ ያደርጋል። አላስፈላጊ ውሃዎችን አብዞርብ ያደርጋል። ስለዚህ ይሄ ዌስት የሆነው መውጣት ድሬን ማድረግ አለበት ከሰውነታችን። እንደዚህ ከጆሮአችን ግን ወደ ታች ማሳጅ በምናደርግበት ጊዜ ይሄን ውሃ እንዲወጣ እንረዳዋለን ማለት ነው። ቀጥሎ ደግሞ የመንጋጋችንን ላይን ነው ማሳጅ የምናደርገው። ከአገጫችን ወደ ጆሮአችን በሁለቱም ሳይድ ከአገጫችን በተቃራኒ መልኩ ወደ ጆሮአችን ማሳጅ እናደርጋለን። ይሄ የሚጠቅመን ቆንጆ የሆነ የፊት ቅርጽ እንዲሰጠን ይረዳናል። ቀጥሎ ደግሞ የምንሄደው ወደ ቺክ ቦንሳችን ነው። ከአፍንጫችን ወደ ጆሮአችን ከፍ እያደረግን በደንብ ማሳጅ እናደርገዋለን። ከስር እንደምታዩት ስማይሊ ላይን የሚባል አለ። እሱን ደግሞ እንደዛው በደንብ ከከንፈራችን ወደ ጆሮአችን ወደ ላይ መስመሩን ቅርጹን እንዲያጣ እያደረግን በደንብ አድርገን ወደ ላይ ማሳጅ እናደርገዋለን። መጠንቀቅ ያለብን ነገር የምንጠቀመው መሳሪያ ኳሊቲውን የጠበቀ መሆን አለበት። ያለበለዚያ እጃችንን መጠቀም እንችላለን። ቀጥለን ደግሞ ወደ ቅንድባችን እንሄዳለን። በቅንድባችን መካከል ያለውን ፓርታችንን ማሳጅ እናደርገዋለን። ብዙ ጊዜ እዛ አካባቢ መስመር ለመውጣት ቶሎ ሴንሲቲቭ የሆነ ፓርት ነው። ግንባራችን ደግሞ ኢሞሽናችን ሁሉ የሚያስተናግደው ፓርት ነው። ስለዚህ በደንብ ወደ ላይ እያደረግን በደንብ ጊዜ ሰተን እሱን በደንብ ማሳጅ እናደርገዋለን። ከዛም በኋላ እንደዚህ ፊታችንን ነካ ነካ ማድረግ እንችላለን። ቸስታችንንም እንደዚህ ማሳጅ ማድረግ እንችላለን። እንዲህ ቆንጆ አድርገን ፊታችንን በቀላሉ ጊዜ በማይወስድ መልኩ ማሳጅ ማድረግ እንችላለን። በነካ እጄ ጸጉሬን ማሳጅ አደርጋለሁኝ። ጸጉሬን ማሳጅ የማደርግበት ማበጠሪያ ለራሱ ለማሳጅ ተብሎ ለጸጉር የተሰራ ማበጠሪያ ነው። ስሙዝ ነው። ምንም አይነት ቆዳችን ላይ ስክራች የሚፈጥር አይነት አይደለም። እንደዚህ አድርጌ ጸጉሬን ማሳጅ አደርጋለሁኝ። ጸጉራችንን ማሳጅ ማድረግ የጸጉራችንን ቆዳ ብለድ ሰርኩሌሽን ኢምፕሩቭ እንዲያደርግ ያደርገዋል። ይሄ ደግሞ ጸጉራችን እንዲያድግ ጭንቅላታችንን ለማረጋጋት ይጠቅመናል። እንደዚህ እያደረኩኝ ማሳጅ አደርጋለሁኝ። እንደዚህ ራሴን እጠብቃለሁ። ራስን መጠበቅ፣ ራስን መንከባከብ፣ ራስን መውደድ ማለት ነው እና ራሳችንን ደግሞ ስንወድ ሌላውን ለመውደድ እድል እናገኛለን እና ፕሊዝ ራሳችሁን ቴክ ኬር አድርጉ። ሰብስክራይብ